ሴቶችዬ እኔ ወንዶችን ወክዬ ነው ይሄ መግለጫ ማውጣው። በስራ ውጪ ደክሞን ስንመጣ ቤት ውስጥ ደግሞ እናንተን መንከባከብ እናንተን ማስደሰት አለብን። ስለዚህ እናንተም ልትከባከቡ ልታከብሩን ይገባል። የቤት ኪራይና የሽንኩርት ዋጋ ሰማይ በነካበት በዚህ ዘመን የኔ ቆንጆ ዛሬ የት እንገናኝ ስንል ከገንዘብ በላይ የልብ ድፍረት አለ። ለዳታ እንሙላ ወይስ ለነገ ምሳ በሚል ሰላም ውድ የቻናላችን ተከታታዮች እኔ ይወባላለሁ። አሁን አንድ ታሪክ ቴሌግራም ቦታችን ላይ ተላከ ነውና እሱን ታካፍላችሁ እስኪ ሼር ላድርጋችሁና እስኪ እንሂድ ወደ ታሪኩ። ሰላም ውድ የቻናሌ ተከታታዮች እንዴት ናችሁልኝ? አማን ነው? ሁሉ ሰላም፣ ሁሉ ፒስ፣ ሁሉ ቅምጥል። እኔ ጋር እግዚአብሔር ይመስገን ሁሉ መልካም። ሐሳብ አስተያየታችሁን ስለምትሰጡኝ ኮሜንት ስለምታደርጉኝ አመሰግናለሁ። ይመቻችሁ ቅመሞቼ። እሺ ዛሬም በሌላ ታሪክ ተገናኝተናል። ታሪኩ ይሄ ነው። ሪሌሽንሺፕ ይላል። ከወንዶች ጉዳይ የቦርድ ሰብሳቢ ከእኔ ከሚኮፒያ የተሰጠ መግለጫ ይላል። ሴቶች ሆይ የቤት ኪራይ፣ የትራንስፖርት፣ የሽንኩርትና የዘይት ዋጋ ሰማይ በነካበት በዚህ ዘመን የኔ ቆንጆ ዛሬ የት እንገናኝ ብለን ስንጠይቃችሁ ከገንዘብ በላይ የልብ ድፍረት እንዳለ ልብ በሉልን። እናንተ ለምን ቶሎ አትደውልም ስትሉን እኛ ለዳታ እንምላ ወይስ ለነገ ምሳ በሚል የኢኮኖሚ ቀውስ ውስጥ እየተናጠል ሊሆን እንደሚችል ግንዛቤ ውስጥ በማስገባት ይህን የፋይናንስ ጀግንነታችንን ልታደንቁልን ይገባል ስል ለማሳሰብ እወዳለሁ። በየቀኑ የምንሰማው ዜና፣ የዓለም ፖለቲካ ውጥረት፣ የሀገር መረጋጋት ማጣት እያለ ይህን ሁሉ የስነ ልቦና ጫና ተቋቁመን ምሳ በላሽ ዛሬ ደግሞ ቆንጆዬ ሆነሻል እያልን እናንተን ለማስደሰትና ሮማንቲክ ለመሆን ስንሞክር እኛ የሰላም አምባሳደሮች እንጂ ተራ ጀንጃኞች እንዳልሆንም በጭንቀት በተሞላ ዓለም ውስጥ ፍቅርን ለመዝራት የምንደክም ዲፕሎማቶች መሆናችንን አትዘንጉ። የዶላር ምንዛሬ፣ የዋጋ ግሽበትን፣ የሥራ አጥነትን ስጋት እና የእናንተን ሙድ ስሜት ተለዋዋጭነትን እነዚህ ከባድ የተፈጥሮና የሰው ሰራሽ አደጋዎችን በአንድ ላይ ተቋቁመን የምንኖር ድንቅ ፍጥረቶች ነን። ይህን ሁሉ የህይወት ማዕበል አልፈን እናንተ ጋር ስንደርስ ቁጭ ካላችሁ ቆማችሁ ከሆነ ጥላ ወጥራችሁልን በአክብሮት ተጀንጀኑልን ይላል ታሪኩ። ሐሳብ አስተያየታችሁን በፍቅር ከታች አስቀምጡልን ይላል ወንድማችን። ዶላርን ምንዛሬ፣ የዋጋ ግሽበትን፣ የሥራ አጥነትን ስጋትና የእናንተን ስሜት ተለዋዋጭነት ይህንን ሁሉ የስነ ልቦና ጫና ተቋቁመን ስለዚህ እናንተም ልትከባከቡ ልታከብሩን ይገባል። እሺ ወደ ኮሜንቶቹ እንሄዳለን። እሺ ታሪኩ ይሄ ነው። ኮሜንቶቹን እናያቸዋለን። እስኪ እናንተም የተሰማችሁን ሐሳብ መስጠትበት ደስ ይለኛል እና ይመቻችሁ።